ምቀኝነት በጣም ጥንቃቄ የሚያስፈልግ ነው። በጣም ዱዓ የሚያስፈልገው ነገር ነው። ከባድ በሽታ ነው። አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ። የቤት ኪራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መጥተህ እባክህ እስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለህ እንዳትመጣ እሱ ጋር። ይሄማ ሞራሉን ገደልከው። ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምሬያለሁ አትበለው። እንደዚህ የሰው ልጅ ነው ይታመማል። አረ ጌታዬ ይላል። በቃ አረ ጌታዬ እኔ የቤት ኪራይ ዛሬ 28 ነው ቂብላ ይጠፍቷል እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው። ወንድም ጋር ስትመጣ ጥንቃቄ ያስፈልጋል። አንዳንድ ወንድሞች ደግሞ የሚመጡ አለ እሱ ገና ማያት ሴት የለም እንደው ኒካ አስራሉ ብሎ እየተጨነቀ ነው። አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ። አይ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጠህ ትነሳለህ። 1000 ዶክተር ስላየም አድንም። አንድ ሰውም ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለች ተጨርሳለህ ትሄዳታለህ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ሉግዳቢል ወላሂ መጉዳት አይችልም። ቢጎዳማ ስንቱ ይጨርስ ነበርኩ። ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን ከማ ቃለ ረሱሉ አለይሂ ሰላቱ ወሰላም በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የማይቆም ነገር የለም። አንተ ደግሞ አጅር ከፍ እንዲል ዶክተር ያዘዘ ጊዜ ከምታቆም የዓለም ዶክተር ነብዩ አለይሂ ሰላቱ ወሰላም ነግረውካል። እሳቸው የነገሩን ቀን መነሻ አድርገህ ውጣ። ከዚህ ይዛቸው የምትሄደው ቦታ በጊዜ ግባ፣ ውሃ ይዘላቸው ግባ፣ ቴምር ይዘላቸው ግባ፣ ደስ ይበላቸው። ያለበለዚያ ስላልጨውና ፍርድ ቤት ስላልቀረቡ እንዳይመስልህ ለልጃቸው ብለው ከሚባለው በላይ መስዋዕትነት እየከፈሉ ያሉ እህቶቻችን አሉ። ምናባዊ ደብዳቤ ነች። በጋራ እናንብባት እስኪ። ተጻፈ ከአብዱል መጂድ ለወንድሜ ኑሩ። ወንድሜ ኑሩ አሰላሙ አለይኩም ወራህመቱላህ። እንደምን አለ? የአላህ ፈቃድ ሆኖ እስትንፋሴ ተቋርጦ የበርዘኽ ሕይወትን መኖር ከጀመርኩ ዓመታት ተቆጠሩ። እናንተ ብዙ ለፍታችሁ የነበረ ቢሆንም የአላህ ቀጠሮ ሐቅ ነው። ወንድሜ ኑሩ ከልጅነት የጀመርነውን ድሆችን መኻደም ነፍስያን ተጭነህ ለተቸገሩት እየሮጥክ ነው። አደራህን አላህ ይርዳህ። በያዝከው መንገድ ቀጥል። እኔ ተሯሩጬ ሰርቼ